አብዛኛው ፌክ ነው ባይደው በዚህ መንገድ ነው እንዳለ ደላላዎች ሰውን አርጎ ተባርጎ እየበሉ ያሉት ማለት ነው። እኔ የመጣሁት 1 ብር ከፍዬ አይደለም። እኔ አንድ የኢትዮጵያን ብር 1 ብር አልከፈልኩም። እኔ ነፃ ነው የመጣሁት እዚህ ሀገር ነፃ ነው። ነፃ የመጣሁት ግን ከስንት ሪሰርች በኋላ ነው። ኢሮፕ ለመሄድ ቪዛ ተከልክዬ አውቃለሁ። እኔም ማሟላውን ምታሟሉ አላችሁ በእርግጠኝነት እኔ ኢንፎርሜሽኑን ሰጣችኋለሁ። እናንተ ሞክሩት፣ ይሳካላችኋል፣ ትመጣላችሁ። እኔ ነግሬዋቸው አመናችሁም አላመናችሁም 4 ሰው አንጥቻለሁ። 4 ሰው በዛ በኩል መጥቶ አልተሳክቶለት ማለት ነው። ያለምንም ለኬ ወንድማዊ እንደዚሁ ነግሬዋቸው ማለት ነው። በስልክ ደላላ አይደለም እኔ ሰው አላመጣም። እዚህ ሀገር ስትመጡ ሪፈንድ ጠይቃችሁ መመለስ ትችላላችሁ ገንዘባችሁን። ይሄ ወንጀል ነው መሰለኝ። ከዛም ቪዛ ይሰራላችኋል ምናምን ትመጣላችሁ። ባልና ሚስት ምንም ጭቅጭቅ የለውም እዚህ ሀገር። አካብዱም ነው የሚላችሁ። ለቪዚተር ደግሞ 2 አይነት አለ። በቪዚት አድርጎ እዚህ ሀገር መጥቶ ለመቅረት ማለት እሱን አይመለከተኝም። መጣችሁ እናንተ አርም ሰላም ወደ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሳምንቱ እንዴት አለፈ? ዛሬ ዩቲዩብ ከጀመርኩኝ በኋላ የእያንዳንዱ ቪዲዮዎች ላይ ስትጠይቁኝ ለነበረው መልስ ይዤላችሁ ነው የመጣሁት። ካናዳ እንዴት መምጣት እንችላለን፣ አንተስ እንዴት ሄድክ ምናምን የሚለው ማወቅ ትፈልጋላችሁ። ዛሬ የእያንዳንዱን ቪዛ ሴክሽን በርብሬ የትኛው ለናንተ ቀላል ነው፣ በየትኛውስ ለናንተ መቃሎ መምጣት ትችላላችሁ የሚለውን ወደ እናንተ ላደርስላችሁ ነው ዛሬ። እናንተም ቪዲዮውን ልብ ብላችሁ ስሙ። ሁሉንም መምጣት የምትፈልጉ ሰዎች ማለት ነው። ስትመጡ ደግሞ ነው ይቀበላችኋለሁ። ኤኒሃው ከስራ ቪዛ እንጀምር ወይስ ከትምህርት ወይስ በትዳር? ኦኬ በትምህርት እንጀምር። የመጀመሪያውም በትምህርት ስነግራችሁ ከ18 ዓመት እስከ 23 ዓመት ያላችሁት ልጆች በመጀመሪያ ዲግሪ በባችለር ዲግሪ ብትመጡ የተሻለ ነው ብዬ ነው የማስበው። ከትምህርትም እኔ አፕሪሺየት ማድረገው በሱ የሚመጡት ልጆች ነው። ምክንያቱም ቀላል ነው ቪዛው ማግኘት። ማድረግ ያለባችሁ ነገር ብዙ ጊዜ እንዳትሳሳቱ። ነጥቤ ትንሽ ነው፣ ነጥቤ ከፍተኛ ነው፣ ምንም ከነጥባችሁ ጋር ጉዳይ የላቸውም። እነሱ ችሎ ይከፍላል ወይ የትምህርት ቤት ችሎ ከፍሎ መማር ይችላል ወይ የሚለው ነው በደንብ የሚታየው ከኤምባሲ ማለት ነው። ነጥባችሁ ቺንታሂል ይሁን ወደ ዩኒቨርሲቲ ብቻ ማለፊያ አይኖራችሁ። ማለፊያ ራሱ ባይኖረው የመማር በገንዘባችሁ እስከምትማሩ ድረስ they don't care about it። so ማድረግ ያለባችሁ ቢኖር ከትምህርት ቤት ነው የሚጀምረው። ከምትማሩት ትምህርት ቤት ይሄ የእናንተን ጸባይ የሚገልጸው ኤ ቢ ምናምን የሚሰጠው የለም። እሱን መምህሮቻችሁ ጥሩ ኮሜንት ጥሩ ፊድባክ እንዲጽፉላችሁ መጠየቅ፣ ያንን ታስገባላችሁ። ከዛ በኋላ ደግሞ በእንግሊዘኛ መማራችሁን አጽፉ ከትምህርት ቤቶቻችሁ። ከዛ በኋላ ደግሞ ውጭ ጉዳይ ሚኒስቴር ሄዳችሁ በእንግሊዘኛ እንደተማራችሁና ትምህርታችሁ ኦሪጂናል መሆኑን ከጀርባ ማህተብ አስመቱበት። እንደዛ ካደረጋችሁ በኋላ ከዛን ወደ ስፖንሰርሺፕ ደግሞ ስፖንሰርሺፓችሁን በደንብ አዘጋጁ። እናትና አባቶቻችሁ ስፖንሰር ማድረግ የሚችሉ ከሆነና ጥሩ የባንክ ስቴትመንታችሁ አሪፍ ከሆነ የእናትና አባቶቻችሁን ተጠቀሙ። ካልሆነ ግን ያጎታችሁ የሆነ ስም መገናኘት አለበት አያታችሁ ምናምን ጋራ። ምክንያቱም ባዳ ከሆነ የሆነ ጊዜ ላይ ሊክደው ይችላል፣ ላስተምሮ ይችላል ብሎ ያስባሉ። የሆነ ከፋሚሊ አንዱ ቢሆን ይመረጣል፣ ወንድማችሁ ወይ እህታችሁ። ጥሩ ባንክ ስቴትመንት ያለውን ሰው ከቤት ውስጥ እሱን ተጠቀሙ። ባንክ ስቴትመንቱን ብቻ አይደለም ማስገባት ያለባችሁ፣ ባይደው ንግድ ፍቃድ ካለ እሱንም ማስገቡ። የሆነ ሼር ካለው ካምፓኒ ነገር ካለው እሱንም ማስገቡት። በቃ ይጠቅመኛል ብላችሁ የምታስቡትን ይሄ ሀብት ነው ብላችሁ የምታስቡትን የቤት ካርታ ሁላ ሳይቀር አስገቡት። ይጠቅማችኋል እንጂ አይጎዳችሁም። በትምህርት በባችለር ነው ያልኩ ያለሁት ማለት ነው። ሌላኛው በማስተርስ ዲግሪ ደግሞ ስትመጡ አሁን ያልኳችሁንም በሙሉ አድርጋችሁ ተነስታችሁ የራሳችሁንም ባንክ ስቴትመንት የራሳችሁን ያላችሁትን ነገር ከተመረቃችሁ በኋላ ስትሰሩ የነበረው ምንድን ተብሎ ይታያል። ሴቭ አድርጓል ወይ? አላማው ለትምህርት ነው ወይ? ያንን ማረጋገጥ ነው የሚፈልጉት እነሱ ቪዛ ለመስጠት ማለት ነው። እነሱን ነገር ጨማምሩበትና ልክ ቅድም ያልኩትን ነገር አስገቡት። የትምህርትም ማለት ነው። እና ደግሞ እዚህም ሀገር ትምህርት ቤት ስትመርጡ ደግሞ ጥሩ ትምህርት ቤትን ምረጡ፣ ጥሩ ፊልድ ምረጡ። በቻላችሁ ታቀል ደግሞ የመጀመሪያ ተርም ክፍያን ሙሉ ለሙሉ ከቻላችሁ ክፈሉ። በቃ ከከፈላችሁ ኦሬዲ ከፍለዋል ብሎ ተማምኖባችሁ ይወስዷቸዋል። ስትመጡ ሪፈንድ ጠይቃችሁ መመለስ ትችላላችሁ ገንዘባችሁን። ይሄ ወንጀል ነው መሰለኝ። ያ
ያን ማድረግ ትችላላችሁ። ባይዘይ በትምህርት ስትመጡ ቅድም ነበር የነበረው ነጥባችሁ ትንሽ ቢሆን ትልቅ ቢሆን እናንተ መክፈል ትችላላችሁ ብለው ነው ቼክ የሚያደርጉት እንጂ እነሱ ጉዳይ አይደለም። እኔ እኮ እንግሊዘኛ አልችልም ብላችሁም አትፍሩ፣ ጉዳያችሁ አይደለም። መክፈል ከቻላችሁ በእንግሊዘኛ እንደተማራችሁ እስካዩት ድረስ እናንተን መናገር ትችላላችሁ ወይ ብለውን ቼክ አያረጓችሁ፣ አናግሯችሁም በእንግሊዘኛ። ሰው አትፍሩ። የስራ ቪዛ ደግሞ እንዴት ነው ማግኘት የሚቻለው? በቀላሉ የስራ ቪዛስ ምን ይፈልጋል ካናዳ ውስጥ የሚለውን ልንገራችሁ። የስራ ቪዛ ስታመለክቱ እዚህ ሀገር ላይ አብዛኛው ፌክ ነው ባይደው። በዚህ መንገድ ነው እንዳለ ደላላዎች ሰውን አርጎ ጥብ አርጎ እየበሉ ያሉት ማለት ነው። የውሸት ካምፓኒ ፕሪንት እያረጉ ወረቀት እያሳዩአቸው የኛ ልጆች የሚበሉት ማለት ነው። አረብ ሀገር ያላችሁትም መሞከር ትችላላችሁ የስራን ማለት ነው። ግን ትክክለኛው ካምፓኒ ካገኛችሁ እዚህ ሀገር ያለው ካምፓኒ ምን ያደርጋል መሰላችሁ? ለ5 አመት ያስፈርማችኋል። እዛው ያላችሁበት ሀገር ኢትዮጵያ ወይ ደግሞ ዱባይ ያላችሁበት ሀገር ያስፈርማችኋል ለ5 አመት ወይ ለ3 አመት ወይ ለ2 አመት። ይሄንን 2 አመት ካገለገላችሁት ከሰራችሁት በኋላ ነው የሚለቋችሁ ከራሳቸው ስር የሚያወጧችሁ። እስከዛ ድረስ እነሱ ስር ነው የምትሰሩት። ስትመጡም ቪዛችሁ ምናችሁ እነሱ ስር ነው። ሪፖርትን ብትደረጉ እነሱ ናቸው የሚያደርጓችሁ። በቃ ከኔ ስር ወጥቷል ብለው ማለት ነው። እና ያን ማግኘት ደግሞ እዚህ ያለው ሰው ነው ሊያገኝላችሁ የሚችለው ወይ ደግሞ ትክክለኛ ኤጀንት ነው ያላውቅ። በአብዛኞቹ ውሸት ናቸው። ብዙ ሰው ሲያናግረኝ እኔ ካምፓኒውን እጄ ቼክ ሳረግ ፌክ ነው ይላል። ሂጄ የመንግስት ቢሮ ቼክ ሳረግ ፌክ ነው ይሄ ካምፓኒ ምናምን ብሎ። ትክክለኛ ካምፓኒ አግኝታችሁ አፕላይ ካደረጋችሁ መምጣት ይቻላል። 99% ግን ፌክ ውሸት ነው፣ በተለይ ደላላዎች ማለት እና ትክክለኛ ካምፓኒን ፈልጋችሁ አፕላይ ካደረጋችሁ ፓስፖርትና መታወቂያ ብቻ ነው የሚያስፈልጋችሁ። ምንም ነገር አስፈልጋችሁ እንግሊዘኛ መቻል ምናምን አይጠበቅባችሁ። በስራ ስትመጡ የስራ እዚህ ሀገር ላይ ካገኛችሁ ነው ብያችኋለሁ። ጠባብ ነው በስራ እጅግ በጣም ጠባብ ነው ትክክለኛውን ማግኘት። ካገኛችሁ ግን ትመጣላችሁ። ምንም ነገር አይጠበቅባችሁም። እንግሊዘኛ መቻል ቆሞ ለመስራት ምንም እንግሊዘኛ ማወቅ አይጠበቅባችሁ። ማንም በእንግሊዘኛ ኢንተርቪው ያደርጋችሁ። ፓስፖርት ፎቶ ብቻ ነው የሚያስፈልጋችሁ። ጉርድ ፎቶ ሙሉ ፎቶ ነው። ጉርድ ፎቶ ምንም አያስፈልጋችሁ። ይሄንኑ ነው እና ከወንጀል ነፃ መሆናችሁን ከፖሊስ ጣቢያ ዳስቴት ይሄንኑ ለምትጠበቅባችሁ ማለት ነው። አሁን ደግሞ ወደ ቪዚተር ቪዛ ባይ ዘ ዌይ ማወቅ ያለባችሁ እዚህ ጋር በደንብ ማዳመጥ ያለባችሁ ለአንዱ ከባድ የሆነው ለአንዱ በጣም ቀላል ነው። ብዙ ጊዜ ግን እናንተ በቪዚተር በቀላሉ መምጣት እየቻላችሁ በትምህርት ትሞክሩና ቪዛ ትከለከላላችሁ። በትምህርት መምጣት በጣም ለእናንተ ቀላል ሆኖ ያለ በቪዚተር ትሞክሩና ቪዛ ትከለከላላችሁ። በቪዚተር መምጣት እየቻላችሁ በስራ ትሞክራላችሁ። ላይክ ለእናንተ የሚቀለውንና ለእናንተ ትክክለኛ የሆነው መንገድ ሞክሩት፣ በቀላሉ ትመጣላችሁ። ለቪዚተር ደግሞ ሁለት አይነት አለ። በቪዚት አድርጎ እዚህ ሀገር መጥቶ ለመቅረት ማለት እሱን አይመለከተኝም። መጣችሁ እናንተ አርም ምንድነው መሰላችሁ? ዘመድ ካላችሁ ዘመድ ወረቀት ይልክላችኋል። ወረቀቱን ይዛችሁ ኤምባሲ ትገቡና ዘመዴ ጋር እጄ ለመቆየት ከዛና አይቼ ለመመለስ ነው ብላችሁ ነው ቪዛ የምትወስዱት። አንደኛው ደግሞ በራሳችሁ ሆቴል ቡክ አድርጋችሁ አገሩን ለማየት ፍላጎት አለኝ ጉጉት አለኝ ሂጄ አይቼ ልምጣ ብላችሁ ጠይቋችሁ ነው የምትመጡት። እንግዲያውስ እዚህ ጋር በደንብ መረዳት ያለባችሁ ነገር የናንተ ዘመድ ከዚህ ወረቀቱን የሚልክላችሁ ሰው ዝም ብሎ ተራ አይነት ስራ ያለው ሰው ከሆነ ባንክ ስቴትመንቱ ያን ያህል የጠነከረ ያልሆነ ሀብታም ያልሆነ ሰው ከሆነ አንተ ራስህ መንግስት ላይ ሸክም ነው ሌላ ሸክም ልታመጣ ነው በሚል የሱ ስቴትመንት ነው እዚህ ቼክ የሚደረገው፣ የናንተ አይደለም። ቪዛ ትከለከላላችሁ። ወረቀት የመላክ ሁሉም መብት አለው። እዚህ ሀገር ስለሚኖር ብቻ ወረቀት መላክ መብት አለው እና የመከልከሪያ ምልክናት ራሱ ሊሆንባችሁ ይችላል። ዘመዶቻችሁ ወረቀት ስልኩላቸው ዝም ብላችሁ ሰፈት በሉ፣ ደስ አይበላችሁ። ወረቀቱን የሚልክላችሁ ሰው አንከር ያለ ገንዘብ ያለው ሰው መሆን አለበት። ያለበለዛ የመከልከያ ምክንያት ሊሆንባችሁ ይችላል። ለራሳችሁ መምጣት የምትችሉትን መንገድ እንዲዘጋባችሁ ሊሆንላ ይችላል ማለት ነው። ለምሳሌ ሌትስ ሳይ እንበልና አንተ የቤት ካርታ፣ የመኪና ልብሬ፣ የባልና ሚስት ሰርቲፊኬት ካለ ያጠነክርላል። ባይዘው እሱ ጥሩ ነው። ሚስት ያለው ሰው ሚስቱን ጥሎ እዚህ አይጠፋም ብሎ ስለሚያስቡ እና እናንተ እንደዚህ አይነት ነገሮችን ካላችሁ ንግድ ፍቃድ፣ ጥሩ ባንክ ስቴትመንት፣ የቤት ካርታ ካላችሁ በራሳችሁ ሆቴል እዚህ ቡክ አድርጋችሁ ያሁኖቹን ነገር አቀናጅታችሁ ቪዛ አፕሊኬሽን ሞልታችሁ ግጥም አድርጋችሁ
ለኤምባሲ ብትሰጡ አየር ላይ ነው የሚሰጣችሁ። ቪዛ ጭራሽ ነው የማትከለከሉ። እና ትራቭል ዶክመንታችሁ ላይ ትራቭል ዶክመንት ምንድነው? ፓስፖርታችሁ ላይ ትራቭል ኤክስፒሪየንስ ካላችሁ ዱባይ የሄዳችሁበት፣ ቻይና የሄዳችሁበት የሆነ ሀገር ቪዛ ካለው ምንም አትጠራጠሩ፣ በቀላሉ ትመጣላችሁ። በቀላሉ ቪዛ ይሰጧችኋል። ትራቭል ኤክስፒሪየንስ አለው ይሄ ሰው፣ ሀብት አለው፣ ላይክ ጥሩ ገንዘብ አካውንቱ ላይ አለ፣ ባንክ ስቴትመንት ስታይ የሚንቀሳቀስ ገንዘብ አለ። በተጨማሪ ደግሞ የቤት ካርታ አለው። ምንም አይከለከልም። የሚከለከልበት ምክንያት የለም። ትመጣላችሁ ማለት ነው። ይሄ ነው። ይሄን እርግጠኛ ሆናችሁ ግቡበት። እነዚህ ነገሮች ደግሞ በቀላሉ የምታገኙበትና የምታመቻቹበት የምታስተካክሉበት መንገዶችም ካሉ ለማስተካከል ሞክሩ። አሁን ደግሞ የባልና ሚስት እንዴት በቀላሉ ያልቃል። ኢቭን ድሮ ኢትዮጵያ ውስጥ ሆኖ ነው ይሄ ፕሮሰስ ተደርጎ አልቆ የሚመጣው። ያሁኑ ግን እዚህ መታችሁ ነው ፕሮሰሳችሁ የሚጀመረው። ባልና ሚስት ከሆናችሁ እዚህ መታችሁ ነው ፕሮሰስ የሚደረግላችሁ ለፒአር ምናምን። አሁን ይሄን አይልቃለው አለ ባልና ሚስት ማለት ነው። ሰርተፊኬታችሁ ኢትዮጵያ የተጋባችሁበትን ታሳያላችሁ። እዚህ ከመጣችሁ በኋላ ከተጃለሳችሁ ደግሞ ቪዲዮ አብራችሁ ያወራችሁትን ስክሪንሾት አድርጋችሁ ለነሱ ልካችሁ ምናምን ከዛም ቪዛ ይሰራላችኋል ምናምን ትመጣላችሁ። ባልና ሚስት ምንም ጭቅጭቅ የለውም እዚህ ሀገር። አካብዱም ነው የሚላችሁ። እርግጠኛ መሆን ይፈልጋሉ፣ ቦታው ነው ወረቀታችሁን የሚጨርሱላችሁ። ባልና ሚስት ምንም ጭቅጭቅ የለውም። ሁለተኛ አሁን ለምሳሌ እዚህ ያለው ሰው ከሆነ ደግሞ ለምሳሌ እኔ እዚህ ነኝ ያለሁት አይደለ? ልክ አሁን እኔ ወረቀቴ ሲያልቅ የሷም ከዛ አልቋል ትመጣለች። እንደዛ ነው። አንደኛ ደግሞ ቤተሰብ የሚያመጣችሁ ከሆነ ደግሞ ልጃችሁ ከ18 አመት ካለፈ አይቻልም። ቪዛ ከተጀመረለት በኋላ ከሆነ ሜቢ እንትን ልሉ ይችላሉ። 18 አመት ሳይሞላው ነው ሞልታችሁ ቶሎ ማምጣት ያለባችሁ። እንደዛ ነው የሚመጣ ታሰብ ይሄው ነው። ይሄን ይመስላል። መልካም እድል። ተሳክታውላችሁ የምትመጡት ልጆች ካላችሁ እኔ እቀበላችኋለሁ። ቤት የፈጣሪ ነው። እኔ ጋር ማረፍ ትችላላችሁ። ነገሮችን እስክታውቁ ድረስ እኔ እረዳችኋለሁ ከአላህ ጋር። ይሄንን ይመስላል። በተጨማሪ ደግሞ ቪዲዮውን ግን ልብ ብላችሁ ስሙ እሺ። እያንዳንዱን የሆነ ነገሮችንም እኔ ተናገርኩት አለ የገባችሁ ደግሞ እኔ ይሄ ደግሞ አልገባኝም የምትሉ ካለ ደግሞ በኢንስታግራም ጻፉልኝ። ያልገባችሁትንም ፓርት እኔ በደንብ አስረዳችኋለሁ። ያንተንም ሂስቶሪ አንተ እንዴት እንደሄድክ ንገረኝ። አንተ እንዴት በቀላሉ ተሳክቶልህ ሄድክ ምለውን ደግሞ ከፈለጋችሁ ደግሞ ስቶሪ ታይም ብዬ በሚቀጥለው እነግራችኋለሁ ማለት ነው። እኔ የመጣሁት 1 ብር ከፍዬ አይደለም። እኔ የኢትዮጵያን ብር 1 ብር አልከፈልኩም። እኔ ነፃ ነው የመጣሁት እዚህ ሀገር ነፃ ነው። ነፃ የመጣሁት ግን ከስንት ሪሰርች በኋላ ነው። ኢሮፕ ለመሄድ ቪዛ ተከልክዬ አውቃለሁ። ግን እዚህ ሀገር በደንብ መንገዶቹን አጠናው። መንገዶቹን በደንብ አጥንቼ ካወቅኩኝ በኋላ ሁሉንም ነገር ሬዲ አድርጌ ሁሉንም ነገር አስተካክዬ ገባው። ያለ ምንም ጭቅጭቅ ቪዛ አገኘ። ሳንገራግሩ ቪዛ ሰጡኝ። ወደዚህ ሀገር መጣ። ኢንፎርሜሽን ነው የጠቀመኝ። ኢንፎርሜሽን አትናቁ። ኢንፎርሜሽን አይናቅ። ለዛ ነው እየነገርኳችሁ ያለሁት። እኔ እንደዛ ነው የመጣሁት። የኮቴ የሚከፈለው ራሱ ኦንላይን በዱባይ ካርድ ሰውን የከፈልልኝ አልከፈልኩለት። ካርዱን በእናት ኦንላይን የሚከፈል ነበረ ማስተር ካርድ ምናምን ነገር አልኩት፣ ተከፈልልኝ። እኔ ንግድ ባንክ የሰጠኝ ነበረ። ሞከርኩኝ እምቢ አለኝ። ቱርክ ምናምን ሲሄድ የምጠቀምበት ነበር የኢትዮጵያ ንግድ ባንክ የሰጠኝ ማለት ነው። ይሄ የዓለም አቀፍ ብሎ አንዴ ያመጡት የለም ኤቲኤሙ እሱ እና የኔን ደግሞ እንዴት በቀላሉ እንደመጣሁኝ እኔም ማሟላውን የምታሟሉ አላችሁ በእርግጠኝነት። እኔ ኢንፎርሜሽኑን ሰጣችኋለሁ። እናንተ ሞክሩት፣ ይሳካላችኋል፣ ትመጣላችሁ። እኔ ነግሬዋቸው ቺን እንዳትረሳ እቺን አድርግ ብዬ ነግሬዋቸው አመናችሁም አላመናችሁም 4 ሰው አምጥቻለሁ። 4 ሰው በዛ በኩል መጥቶ አልተሳክቶለት ማለት ነው። ያለምንም ለኬ ወንድማዊ እንደዚሁ ነግሬዋቸው ማለት ነው። በስልክ ደላላ አይደለም። እኔ ሰው አላመጣም እዚህ ሀገር ግን መማር ለሚፈልጉ መምጣት ለሚፈልጉ ምናምን እነግራቸዋለሁ። በቃ ኖርማል ነው ይሄ ሰውኛ ማለት ነው። ላዮን ፋሚሊ ነግሬዋቸዋለሁ። ግን ሰብስክራይብ አድርጉ። ሰብስክራይብ ሳልነግራችሁ ረሳሁኝ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ። ታንክ ዩ ሶ ማች። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። ፒስ